በጣም ኢምፖርታንት ነገር አስፈላጊና ኢምፖርታንት ነገር ልነግራችሁና በቀደም ስለ ቴሌ የጀመርኩት ነገር አለ እሱኛውን ነገር ልጨርስላችሁ ነው ይሰማል ወይ ብዬ አላደናቁራችሁ ምክንያቱም ባይሰማ ኖሮ አይሰማም ተስፍሽ ትሉኛላችሁ በጣም ብዙ ሰው እንዲሰማው የፈለኩትኝ ነገር አለ እንድትሰሙልኝ የፈለኩትኝ በጣም ኢምፖርታንት ነው ብዙ ጊዜ ፌስቡክ ላይ ስመጣ ትክክለኛ የሆነ ነገር ልነግራችሁ ነው የምመጣው ማለት ጊዜያችሁን ገንዘባችሁንም አባክናችሁ ያያችሁኝ የማይረባ ነገር ነግራችሁ መውጣት አልፈልግም በቃ ሪል የሆነ ጥሩ የሆነ ነገር ብትሰሙ ከኔ በጣም ደስ ይለኛል ምክንያቱም አንዳንድ ጊዜ ሰዎች ላይቭ ላይ ገብተው ሲያወሩ እስሰማ ምን አለ አሪፍ ነገር ነግራቸው በወጡ ብዬ እመኛለሁ በጣም እመኛለሁ አንዳንድ ሰዎች ቁጭ ብለው ላይቭ ላይ ሲሰዳደቡ ኦኬ ምንድነው የሚያስተላልፉት መልእክት የሚሰሟቸው ሰዎች ከዛ ስድ ምንድነው ተምረው የሚወጡት እነዚህ ነገሮች ብዙ ጊዜ በጣም ያናድዱኛል ጊዜ ወስደን 30 ደቂቃ 1 ሰዓት ቁጭ ብለን መሰዳደባችን ትርጉም የለውም ለዛ ነው ግን ጥሩ የሚጠቅም በጣም ኢምፖርታንት ነገር የኢትዮጵያ የቴሌኮሙኒኬሽን ነገር ከማናችሁም በላይ አሁን እኔ በጣም አስፈርቶኛል የፈራሁትም የደወልኩት ቁጥር ምን እንደተባልኩኝ አሁን አሰማችኋለሁ ይሄንን ማሰማችሁ ልጆች እባካችሁ ሼር አድርጉት ምናልባት የልጅቷን ድምጽ የምታቁ ከሆነ በትክክል እቺ ልጅ ምናልባት በጣም ብዙ ሰው ከሰማው እቺ ልጅ እርግጠኛ ነኝ እቺ ነች ካልን ልጅቷን ማስያዝ እንችላለን ትላንት በጣም ተናድጄ ነበር የራማ ሚዲያ የሽልማት ፕሮግራም በጣና ፕሮግራም ስለነበረ እሱ ሌላ ቀን አወራዋለሁ እሱን ለማግኘት ደምስ የሚባል ሰውዬ ጋር ደውዬ ስልኩን ያነሳቸው ልጅ ስሜን ጠርታ ተስፍሽና አይደለ ብላኝ ያለችኝን ተሰሙታላችሁ ይሄ የሚሰረቀውና የሚጠላለፈው ስልክ እጅግ አሳፋሪ ደረጃ ላይ ደርሷል 500 ምናምን ሰው አለ ብዙ ሰው ቢሰማው ደስ ይለኛል ግን ጊዜያችሁን ላለመብላት ቶሎ ብዬ አሰምቻችሁ እወጣለሁ ማለት ነው ድምጹን ሁለት ያሰማችኋለሁ ተሰሙታላችሁ አንደኛ እኔ ራሱ የዚህ ድምጽ የቀዳሁትኝ እኔ ራሱ ልጅቷን ሴትአፕ ያረኳት እስኪመስለኝ ድረስ በጣም ደንግጫለሁ በጣም ነው የደነገጥኩት መጨረሻ ላይ ይሄንን ለሚመለከታቸው የቴሌ አሮኖ በጣም ከፍተኛ ቴሌ ውስጥ ትልቅ ቦታ ያለው ሰው ቀጥታ ይሄን ነገር እንዲሰማልኝ ለቴሌ ለዋናው እንዲደርስ አድርጌ ልኬላቸዋለሁ ሰምተውታል በጣም ደንግጠዋል በጣም ነው ሾክ ያደረጉት ስሙና እናንተ ለህሊናችሁ ፍረዱ ልጅቷ ስልክ አንስታ የሚዘገንን ነገር ነው እንግዲህ ኢትዮጵያ ምን እየተከናወነ እንደሆነ አላቅም የለቴሌ በጣም ትልቅ መረጃ ነው ትላንትናም ደውሎ የቴሌ ሰዎች ትልቅ መረጃ ነው ቴንኪዩ ብለውኛል ይሄንን ለዲፓርትመንታቸው ወስደዋል ዲፓርትመንታቸው ሰምተውታል አሁን ልብ ብላችሁ ስሙልኝ አሁን ላሰማችሁ ነው በቂ ሰው ገብቷል ብዬ አስባለሁ ስሙልኝ ይሄን ነገር በጣም ያዘንኩት ማለት ኢትዮጵያ ወዴት እየሄደች እንደሆነ ስፔሻሊ የመንግስት ተቋሞች በእንደነዚህ አይነት ሰዎች ይሄን ያህል የሚዘገንን ነገር መደረጉ በጣም ያሳዝናል በጣም አሁን ሰማላችሁ ፕሊስ ለሰዎች ሼር አድርጉልኝ አንድ የመንግስት ትልቅ ተቋም ውስጥ አንድ ሰው ስልክ አንስቶ በድፍረት እንደዚህ ሲደራደር መስማት ያሳዝናል በጣም ያሳዝናል ስሙልኝ የደወልኩትኝ ለራማ ሚዲያ ጉዳይ ደምስ ለሚባል ሰውዬ ነው ገብተው እናንተ ስሙና አብራራላችኋለሁ ካልተሰማ አይሰማም በሉኝ ሄሎ እስቲ ለምንድን ነው የደምስን ስልክ ያነሳሽው እስቲ ንገሪኝ ስራዬ ስለሆነ ቆይ ምንድነው ስራችሁ ማን ነው ይሄንን የሚያደርገው እስቲ ማለት ቢሆንስ ሆነሽ አውሪ ምንድነው ስራሽ አልተስናለሽ አዎ ሄሎ
ማነሽ ቆይ አንቺ እኔ ኖርማሊ ሰራተኛ ነኝ ተቀጣሪ እና ተስፍሽ መሆኔን ደግሞ በምን አወቅሽ እንትን ስለማውቀው ፕሊስ እስቲ ለህሊናችን አንዴ እንኖርና between me and you ምንድነው ለዛውም ማረጋችን ለምንገባለ እኔም ለማኖር ነው መሰራው ሌላ ስላባገኝ በእርግጥ እኔ ሞት ነገር አልሰራም እሺ ቆይ አሁን የት ነው አንቺ ያለሽው አይ ደግሞ ተቀጥሬ ይሰራል ማን የቀጠራችሁ እስቲ የእውነት ንገሪኝ እስቲ እንደው በህያው እግዚአብሔር ለምንሽ አይ መናገር አንተ ምክንያቱም ስለይ ነው እንጂ ቆይ እሺ ተስፍሽ መሆኔን የት ነው የምታውቂኝ እኔን በምንድን ነው የምታውቂኝ አውቃለሁ በምንድን ነው የምትከታተይ ማለት እኮ ስለመከታተል አልሽኝ በምንድን ነው የምትከታተይ በቃሪ ያቀነስ ተንተናው በጣም ነው የምትገርሙት በቃ ቆይ እሺ አሁን ምንድነው ያንቺ ጥቅም ምንድነው የሚከፍሉሽ ኖርማሊ ደወዜ ነው መቀበለው እንደ ስራው የሚያገባኝ ነገር የለም ኦኬ የምትሰሪው የት ነው ኢትዮጵያ ውስጥ ግን አይናል ቦታው መናገር እሺ ማን ነው የሚከፍልሽ አንተ አስተያየቶች ግን ለናገኝ ነው ማለት ተቀጣጣለ ምክንያቱም ተፈልጋለሁ እንደው እሱ ሁሉ ነገር ይቀር አንቺ ግን እንደው ወይ ክርስቲያን ነሽ ወይ ሙስሊም ነሽ አላውቅም ከሁለት አንዱ ልትሆኚ ትችያለሽ ህሊናሽ ግን ምን ይልሻል ሰዎች ቤተሰቦቻቸውን ለማግኘት ፈልገው ሰው ሚስቱ ከሚስቱ ቢጣላ ሰው ከባሉ ቢጣላ አይ ባልና አሬዳኒ አላጣላ ኖ መጣላት አይደለም ለወንድ ሲደወል ሴት ስታነሳ ምንድነው የሚባለው ጥያቄ ልጠይቅሽ ከዚህ በላይ ማውራት ስለማልፈልግ እሺ ኢንፐርሰን ለእኔን አግዥኝ እኔ እኮ ቪዲዮም ሰርቻለሁ ህዝቡ እንዲነቃቁ አድርጌያለሁ ግን ምን አለበት እውነቱ ወጥቶ ይሄንን እውነት ለሰው ብናሳውቅ እንዴ ያኔ ታሪክ ነው ፈልጋለሁ እዚህ ጋር ኦኬ እሺ ለስራሊ ተጠሩልኝ ከዛ እንወጣለን አሬዳኒ ወጥቼ ለቤትራው ደግሞ እሺ ቆይ የመንግስት ሰዎች ናቸው ወይስ ግለሰቦች ናቸው የሚያሰሩሽ አሁን አንቺ ምንድነው ጥቅምሽ ምንድነው እሺ ጥቅምሽ ያንቺ ጥቅሙን ብቻ ንገሪ ምን ያህል ብታገኝ ነው እኔ ይሄን ያህል አወራሽኝ አሁን ምን ያህል ብታገኝ ነው እኔ በደቂቃ ምን ያህል እንደሚያገኝ አላውቅም ግን እኔ ወራዊ ደሞዝተኛል በወር ስንት ይከፍሉሻል እንዴት አይደለማ እውነት እናውራ ይኸውልሽ እነሱ ከሚከፍሉሽ በላይ ከምታገኙ በላይ እኛ እንክፈልሽና እውነቱን ለህዝብ ኑሪ በቃ እውነት ኑሪ እንዴ ያድረስ አስተሳኒ ከዚህ በላይ መረጃ ልሰጣት ስለዚህ በጣም ይቅርታ ይኸውልሽ እንደው ያው እግዚአብሔር ለለምንሽ እኔ ይኸውልሽ ራማ ሚዲያም እኛ ጋር አለ እንደ ጋዜጠኛም እንደ ሴክሬታሪም ሆነሽ እኛ ጋር ስሪ እነሱ ስንት ነው የሚከፍሉሽ በእውነት የሚከፍሉሽን እኛ እጥፍ ከፍለን ራማ ሚዲያ ውስጥ እናሰራሽ ሄሎ ኦይ እባክሽን እስቲ እንደው ለህሊናሽ ብለሽ ኑሪና ግድ የለሽም እኔ ከዚህ በላይ ምን ማለት መረጃ ልሰጣችሁ ምክንያቱም መሰረት ፈልጋለሁ እሺ ፐርሰናል ስልክሽን ስጪኝና እኔና አንቺ እናውራ ሲጀመር ካለላው ወደም የግል ስልክ ለታውልተም ግን በእውነት አንድ ቀን ይሄ ሁሉ እውነት ህሊናሽ ግን ይወቀሳል የሆነ ወቅት ላይ እንዲኳርጌ ነበር ስንት ቤተሰብ እኮ ተበርትኗል ስንቶች ካርድ ገሰው ስንት ነገር ሲያደርጉ ትንሽ ህሊና አይኖርም እኔ አሁን የደወልኩት በራማ ሚዲያ ጉዳይ ደምስ የሚባል ሰውዬ የጣና ሽልማት የሚሰጠውን እሱን ላወራ ነው መሀል ላይ እሱን እያወራው ነው አንቺ የገባሽው ማለት እኔ ካርቀን ማለት ኦኬ ሄሎ ማለት
ሌላ ሁለተኛ ሰው ገብታለች እንግዲህ አሁን የገባችሁ ሰዎች ምናልባት ግልጽ ላይ ሆነላችሁ ይችላል ይሄኛውን እንዳለ ከቀዳውት ላይ አውርጄ ለእናንተ እንዲሰማ ኤዲት አድርጌ ያቀረብኩት ነው ድጋሚ አንዳንድ ልጆች ምንድነው ምንም አልገባንም ብላችኋል 1600 ሰው ያያየኝ ነው ምንድነው ሐሳቡን ግልጽ ላድርግላችሁ ከዚህ በፊት ሁለት ተደጋጋሚ ቪዲዮ ሰርቻለሁ ወደ ቴሌ ሲደወል ስልክ እናንተ ለእህት ወይ ለወንድም ወይ ባለትዳር ሆናችሁ ለባለትዳር ለጮኛ ሊሆን ይችላል ለባለትዳር ስትደውሉ የሆነ ሰው ነው የሚያነሳው ስልኩን ያነሱና እከሌን ስትሉ ምንድነው የምትለው ባለፈው ተናገር ያለው ወይ ሻወር እየወሰደች ነው ወንድ ሆነ ደውለ ሻወር እየወሰደች ነው ሲባል በጣም ነው የሚያሳዝነው አሁን አዳዲስ ሰዎች ገብታችኋል መጀመሪያ ላይ ስላመለጣችሁ ልንገራችሁ እኔ በቀደም ለታ በራማ ሚዲያ ጉዳይ ስልክ የራማ ሚዲያ ያወዳደረን ስላሸነፍን እሱን ለማውራት ወደ ክፍለ ሀገር ነው መሰለኝ ደም ስለሚባል ሰው ደወልኩኝ ስደውል አንዲት ልጅ አነሳች አንስታ ምንድነው ያለችኝ ተስፍሽነና ያለችኝ በቃ ስልኩን የደወልኩት ለሱ ነው አይያን ማሰማችሁ ምናልባት የዚች ልጅ ድምጽ የምታቁ ከሆነ ምናልባት በጣም እርግጠኛ ከሆናችሁ እቺ ልጅ ማስያዝ እንችላለን እኔ ግን ስልኬ ስለሚቀዳ የገጠመኝ ነገር ያወራዋትን ሰምታችኋል ቀጥታ ምን ነበር ያለችው እኔ ደሞዝ እየተከፈለኝ ነው የምሰራው መንግስት ያሰራት ግለሰቦች ያሰራት አይታወቅም ወዲያውኑ ወደ ቴሌኮሙኒኬሽን ምንድነው የዚህ የኤዲቲንግ እና ምናምን ስሙ ጠፋብኝ እነሱ ጋር ስደውል ከዚህ በፊት ይደውልልኝ የነበረው እስቲ ላክልኝ አለ ስልክለት በጣም ነው ሾክ ያደረገው ምንድነው እቺ ልጅ የምትጠቀመው ነው ያልኩት እነሱም አናቀውም ነው ያሉት በቃ ምንም ነገር ልናቃ አንችልም ነው ያሉት እስቲ በድጋሚ የበለጠ እንድትሰሙት አንድ ጊዜ አሁን አዳዲስ የገባችሁ በድፍረት አንስታ ምን እንዳለችኝ በድጋሚ ስሙ ምናልባት አዳዲስ ሰዎች ስለገቡ ነው ቴሌ ግለሰቦች ይሁኑ መንግስት ራሱ ሰዎች ኮሙኒኬት እንዳናረግ ይሁን ምን እየተከናወነ እንደሆነ አላቀም ስለዚህ ስትደውሉ ሰው ያነሳባችሁ ያልሆነ ነገር ቢሏችሁ ባለትዳሮች በትዳራችሁ ላይ ችግር እንዳትፈጥሩ እጨኛማቾች በጮኝነታችሁ ላይ ችግር እንዳትፈጥሩ ኢሚዲየትሊ ስልኩን ዝጉት እኔ ለመረጃ ነው እናንተ እንድትሰሙ ብዬ ነው የቀዳውት እናንተ ግን ቶሎ ብላችሁ ዝጉት በጣም ነው የሚያሳዝነው እስቲ እንስማት በደንብ ከተሰማ ሄሎ አይሰማም መሰለኝ እስቲ ለምንድን ነው የደምስን ስልክ ያነሳሽው እስቲ ንገሪኝ ቆይ ምንድነው አይ ቲንክ አይሰማም የሷ ኦሪጂናሉ ችግር ለኔ ነው በደንብ ሞር የሚሰማኝና ለናንተ የቅድሙን ድጋሚ እንድትሰሙ ስለፈለኩ ነው በቃ እንድትጠነቀቁ ነው በተለይ ባለትዳር ሆናችሁ ጮኛ ያላችሁ ቤተሰብ ጋር ደውላችሁ እንዳትደነግጡ ሰው ሲያነሳ እንደኔ ብዙ አትስሟቸው ቶሎ ብላችሁ ዝጉት አንድ ያሰምቻችሁ እጨርሳለሁ እኔ ወደ እናንተ እንዲደርስ የፈለኩት ኢንፎርሜሽን ነው 1700 ሰው ይሰማል ይሄንን ሼር አድርጉ አሁን ልጅቷ በድፍረት ያለችኝን አንድ ጊዜ ስሙልኝ የቴሌን ሰው ከቻልኩኝ ለማስገባት ሞክራለሁኝ ትላንትናም ደውያለሁኝ ዛሬም ደውያለሁ ስላላነሱልኝ ነው ስሟት ልጅቷ በድፍረት የምትለው በጣም ደፋር ነች በጣም ሄሎ ልክ እንደ ጥሩ ፍቅረኛ ወይዬ ትለኛለሽ ደግሞ ያነሳሽው እስቲ ንገሪኝ ቆይ ምንድነው ስራችሁ ማን ነው ይሄንን የሚያደርገው እስቲ ማለት ቢሆንስ ሆነሽ አውሪ ምንድነው ስራሽ አዎ ሄሎ ማንሽ ቆይ አንቺ እኔ ኖርማሊ ሰራተኛ ነኝ ተቀጣሪ እና ሰምታችኋታል ተስፍሽ ነን ያለች ስፔሲፊክስ ምን ይቀርባል ፕሊስ እስቲ ለህሊናችን አንዴ እንኖርና ቢትዊን ሚ ኤንድ ዩ ምንድነው ለዛውም ተማረጋል ስለሚገባላ እኔም ለመኖር ነው መሰራው ሌላ ስራ ባገኝ በእርግጠኝ ነገር ለመኖር ነው የሚሰራው ሌላ ስራ ባገኝ ይሄን አልሰራም እያለች ነው አይ ደግሞ ተቀጥሬ ነው የሚሰራው የእውነት ንገሪኝ እስቲ እንደው በህያው እግዚአብሔር ለምንሽ አይ መናገር አንተ ምክንያት ስራዬ ነው
እንጂ ቆይ እሺ ተስፍሽ መሆኔን የት ነው የምታውቂኝ? እኔ በምን ነው የምታውቂኝ? አውቃለሁ። በምን ነው የምትከታተይ? ማለት እኮ ስለመከታተላልሽ በምን ነው የምትከታተይኝ? በቻሪቲ አውቃለሁ። በቻሪቲ አውቃለሁ ድምጽን ምናምን ነው። እሺ አሁን ምንድነው ያንቺ ጥቅም? ምንድነው የሚከፍሉሽ? እኔ በኖርማል ደሞዜን ነው የምቀበለው እንጂ ስለ ስራው የሚያገባኝ ነገር የለም። ደሞዜን ነው የምቀበለው፣ ስለ ስራው የሚያገባኝ ነገር የለም። ግን አይናል ቦታው መናገር እሺ ማን ነው የሚከፍልሽ? አስፈሪዎች ግን ለናቀህ ነው ማለት ተጠፋት ለማለት ምክንያቱም ታስፈልጋለህ። እንደው እሱ ሁሉ ነገር ይቀር፣ አንቺ ግን እንደው ወይ ክርስቲያን ነሽ ወይ ሙስሊም ነሽ አላውቅም፣ ከሁለት አንዱ ልትሆኚ ትችያለሽ። ህሊናሽ ግን ምን ይልሻል? ሰዎች ቤተሰቦቻቸውን ለማግኘት ፈልገው ሰው ሚስቱ ከሚስቱ ቢጣላ፣ ሰው ከባሉ ቢጣላ ባልና አሬዳን ያላጣላ ኖ መጣላት አይደለም። ለወንድ ሲደወል ሴት ስታነሳ ምንድነው የሚባለው? ጥያቄ ልጠይቅሽ። ከዚህ በላይ ማውራት ስለማልፈልግ እሺ ኢንፐርሰን ለእኔን አግዥኝ። እኔ እኮ ቪዲዮም ሰርቻለሁ፣ ህዝቡ እንዲነቃ እኮ አድርጌያለሁ። ግን ምን አለበት እውነቱ ወጥቶ ይሄንን እውነት ለሰው ብናሳውቅ? እንዴ ያኔ ታሪክ ማለት ፈልጋለሁ እዚህ ጋር ኦኬ እሺ ይላስራሉ ተጠሩልኝ ከዛ እንወጣለን። አሬዳን ይወድጃል ለምን ደግሞ እሺ ቆይ የመንግስት ሰዎች ናቸው ወይስ ግለሰቦች ናቸው የሚያሰሩሽ? አሁን አንቺ ምንድነው ጥቅምሽ? ምንድነው እሺ ጥቅምሽ? ያንቺ ጥቅሙን ብቻ ንገሪ። ምን ያህል ብታገኝ ነው? እኔ ይሄን ያህል አወራሽኝ። አሁን ምን ያህል ብታገኝ ነው? እኔ በደቂቃ ምን ያህል እንደሚያገኝ አላውቅም። ግን እኔ ወራዊ ደሞዝተኛል። በወር ስንት ይከፍሉሻል? እንዴት አይደለማ እውነት እናውራ። ይኸውልሽ እነሱ ከሚከፍሉሽ በላይ ከምታገኙ በላይ እኛ እንክፈልሽና እውነቱን ለህዝብ ኑሪ። በቃ እውነት ኑሪ። እንዴ ይኸውልሽ እኔ ከዚህ በላይ መረጃ ልሰጥህ በጣም ይቅርታ። ይኸውልሽ እንደው ያው እግዚአብሔር ልለምንሽ። እኔ ይኸውልሽ ራማ ሚዲያም እኛ ጋር አለ፣ እንደ ጋዜጠኛም እንደ ሴክሬታሪም ሆነሽ እኛ ጋር ስሪ። እነሱ ስንት ነው የሚከፍሉሽ? በእውነት የሚከፍሉሽን እኛ እጥፍ ከፍለን ራማ ሚዲያ ውስጥ እናሰራሽ። ሄሎ ወይ እባክሽን እስቲ እንደው ለህሊናሽ ብለሽ ኑሪና ግድ የለሽም። እኔ ከዚህ በላይ ምንም አይነት መረጃ ልሰጥህ አልችልም፣ ምክንያቱም መስራት እፈልጋለሁ። እሺ ፐርሶናል ስልክሽን ስጭኝና እኔና አንቺ እናውራ። ሲጀመር ስልክ አልለዋወጥም፣ የግል ስልክ ለሰው አልሰጥም። ግን በእውነት አንድ ቀን ይሄ ሁሉ እውነት ህሊናሽ ግን ይወቀሳል። የሆነ ወቅት ላይ እንዲህ እኮ አድርጌ ነበረ። ስንት ቤተሰብ እኮ ተበትኗል። ስንቶች ካርድ ገዝተው ስንት ነገር ሲያደርጉ ትንሽ ህሊና አይኖርም። እኔ አሁን የደወልኩት በራማ ሚዲያ ጉዳይ ደምስ የሚባል ሰውዬ የጣና ሽልማት የሚሰጠውን እሱን ላወራ ነው። መሀል ላይ እሱን እያወራው ነው አንቺ የገባሽው። ማለት እኔ ካልቀንር ማለት ሄሎ እንደገና ሌላ ነች መሀል ላይ አንስታ እንደገና ማልበል ብሎ ይቀጥላል ማለት ነው። ኤኒዌይ ይሄንን ጉዳይ አዌርነስ ልፈጥርላችሁ ነው። ምክንያቱም ካልጋሪ ውስጥ የሚኖር አሁን ስሙን ልገልጸው የማልፈልግ ሰው ሌሎችም በቀደም በስልክ በጣም ብዙ ሰዎች ደውለውልኛል። እግዚአብሔር ይመስገን በጣም ነው ደስ ያለኝ። ብዙ ጮኛ ማቾችን ብዙ ባለትዳሮችን እንደታደኩ ተሰምቶኛል። በጣም ነው ደስ ያለኝ። ምክንያቱም እስቲ አስቡት ስልክ ተደውሎ ሌላ ሰው አንስቶ እንደዚህ ሲያወራችሁ ወንዶች ስትደውሉ ኖርማሊ ለቃሉ በጣም ይቅርታ ጅንጀና በሚመስል መልኩ ያወሯችኋል።
እናንተ ደውላችሁ ፍሬንዳችሁ ጋር ሊሆን ይችላል ገርል ፍሬንዳችሁ ወይ ቦፍሬንዳችሁ ጋር ሊሆን ይችላል የሚያወሯችሁ ልክ እንደ ጅንጀና አድርገው ነው ከዛ ደግሞ ብድግ አድርገው ባለፈውም ተናገር ያለው ቆይ ይመጣል ሻወር እኮ ገብቶ ነው ሻወር ገብታ ነው እንደዚህ ነው የሚሏችሁ አሁን ይሄንን ያሰማኋችሁ እኔ በራማ ሚዲያ ጉዳይ ደምስ ስለሚባል ሰው ደውዬ ካንዴም ሁለቴ ስልኩ ሲነሳብኝ በጣም ስለተናደድኩኝ ምንድነው የምትፈልጊው ምንድነው ብዬ ይሄንን ቀድጬ አሰምቻችኋለሁ እንደሰማችኋት ልጅቷ ተቀጥሬ ነው ደሞዝ ተከፍሎኝ ነው የምሰራው ብላ በድፍረት ተናግራለች እንግዲህ ቴሌ ውስጥ የሚሰሩትን ወዲያው ይሄንን ድምጽ ልኬላቸዋለሁ ይሄንን እንዲያቁትም ቴሌ ውስጥ የሚሰሩ እንዲያቁትም ጸጋ የምትባል ቴሌ ውስጥ የምትሰራ ምናልባት ቴሌ ውስጥ ወደፊት የምታቋቸው ሰዎች እንደዚህም ደግሞ ጸጋዬ ደግሞ የሚባል አለ ሌላም ልጆች እነ ቢኒያም እነ ዮሐንስም የሚባሉ ልጆች አሉ ከኔ ጋር ብዙ ሙከራ እየሞከርን ነው ባለፈው ችግሩ የተፈታ መስሏቸው ነበር ነገር ግን ችግሩ አሁንም አልተፈታም ስለዚህ ወደ ኢትዮጵያ የምትደውሉ ወገኖቼ ስትጠራጠሩ ሌላ ሰው ስልክ ሲያነሳ ኢሚዲየትሊ ዝጉት ብዙ ገንዘብ እየተወሰደ ነው ስልኩ ፎርዋርድ ተደርጎ ይሁን ተጠልፎ ይሁን ምንም ነገር አይታወቅም ስለዚህ ያው ላይቭ ብዙ ጊዜ አልመጣም ከመጣው ግን ትክክለኛ የሆነ ነገር ልንገራችሁ ምክንያቱም በዚህ ምክንያት ሰዎች ስዳራቸውን ልዝ ቢያረጉ ጓደኝነታቸውን ቢያጡ ሌላ ደግሞ መጠንቀቅ ያለባችሁ ገንዘብ የምትልኩ ወደ ኢትዮጵያ ገንዘብ ስትልኩ እርግጠኛ ለሆናችሁት ሰው በጣም እርግጠኛ ለሆናችሁት ሰው ቁጥር ቴክስት ስታረጉ ቢያንስ በዋትስአፕ በጣም ጥሩ ነው በጣም ሰኪዩር ነው ይሻላል ሜሴንጀርም ብዙም ደስ አይለኝም በጣም የምጠቀመው ዋትስአፕ ነው በኢሞ ገንዘብ ነክ ነገር ሌላም ነገር አትላላኩ ኢሞን በጭራሽ ትረስት አላደርገው በጭራሽ ስለዚህ በቀጥታ ስልክ ስትደውሉ እንዲህ አይነት ችግር የሚገጥማችሁ ከሆነ ለጊዜው በዋትስአፕ ተጠቀሙ ዋትስአፕ ትንሽ ሰኪዩር ነው በተለይ ይሄ ቁጥር መላክ የገንዘብ መጠን መላክ አንዳንድ ድምጾች መላክ ሲፈልጉ በዋትስአፕ ተጠቀሙ በቀጥታ ስልክ ግን ምንም ሰኪዩር አይደለም ኢትዮጵያ በዚህ አጋጣሚ ይሄንን የምትሰሙኝ የቴሌ ሰዎች እጅግ በጣም ኢምባራሲንግ ነው በአንድ ሀገር ላይ ሰው ወደ ሀገሩ እንደ አንድ ዲያስፖራ ሆኖ ሲደውል ሌላ ሰው አንስቶ በኮንፊደንስ እንዲህ የሚያወራ ከሆነ የቴሌ ሰርቨር ምንድነው ሰኪዩርነቱ እስከምን ድረስ ነው ስለዚህ አላበዛባችሁም ይሄን ኢንፎርሜሽን በዩቲዩብም ላይ ታገኙታላችሁ ለሰዎች ሼር አድርጉ ከዩቲዩብ ላይ ውሰዱ እባካችሁ ሰዎችን ሴቭ እናድርግ በጣም ብዙ ሰዎች ይሸወዳሉ ማለት ነው ካንዛዛውባችሁ በጣም ይቅርታ ላለማንዛዛት በጣም ሞክሬያለሁ አይ ሆፕ አላንዛዛውትም አጭር መልእክት ይመስለኛል ቴንኪው ሐሳባችሁን በኮሜንት አስቀምጡ ስልክ ደውላችሁ ሐሳባችሁን እንድትሰጡ ባደርግ ደስ ይለኛል ነገር ግን ባለፈው ስላደረኩትኝ ተደጋጋሚ ነገር ነው የሚሆነው ምንም አዲስ የሆነ ነገር አላሰማችሁ ማለት ነው ተደጋጋሚ የሆኑ ነገሮች ማሰማት አልፈልግም ላይቭ ላይ ከመጣው ትልቁም ነገር ጥሩ ነገር ነገራችሁ መውጣት ፈልጋለሁ አይ ሆፕ የተጠቀማችሁ ይመስለኛል thank you so much bless you ይሄንኑ ቪዲዮዬን ሼር አድርጉት ሰዎች ይስሙት ዩቲዩብም ላይ ሼር አድርገዋለሁ ከዩቲዩብም ላይ ማግኘት ይችላልላችሁ thank you so much bless you all